እኔ የቀመስኩትን የደስታዩት መቅመስ አለብሽ ብላኝ እርፍ አለቻ። እኔ ደግሞ በልቤ ምን አጣደፈሽ ያው ይደርስ የለ ብያ ተርፍ። አው በጣም ኧረ እባክህ እኔ ተጨንቄ ማለት ነው ባለማረጋቸው። በነገራችን ላይ አንተ ራሱ የጠየቀው ነገር በጣም ነው የሚያዝናናው። ኧረ እባክህ ወይ ለማንኛውም ያልኩን ቶሎ ብታደርግልኝ ደስ ይለኛል። እና ለሃለው እኔ ራሱ አሁን በርዶኝ በረንዳ ላይ ነው ያለሁት እና ቤቴም አባወራ ትፈልጋለች። ስለዚህ ቶሎ ቶሎ ብትል ደስ ይለኛል። በል እሺ በቃ ቻው፣ መልካም ስራ፣ ባይ። ማርዬ ላጥፋት አይልሽ? አይ አጥፋ ወረድ ይተኛለሁ። አጥፋልሽኝ እንጂ ቆይሽ ነው። እኔ ያው በጊዜ ነው ጠዋት የምወጣውና ቶሎ መተኛት አለብኝ። እኔ ምንም ማለት ነው ወይ የሆነ ነገር ሲያዩ ነበር ነው አንዳንድ ሰዎች ማለት ነው በቃ ቤታቸው ውስጥ ሲሆኑ ምንም ነገር ከታች ሳያደርጉ ከላይ ብቻ በቃ ምንም የውስጥ ሱሪ ምንም ሳያደርጉ ቅልል ይለናል ይላሉ። ገብቶሃል ማለት እንዴ ምናምን ናቸው? ኦኬ የውስጥ ቁንጣቸውን አውጥተው ከሱሪ ማለትሽ ነው አይደለም? በቃ ሱሪ የማያደርጉ በቃ እንደዚህ በቃ ከታች ባዷቸውን ሲሆኑና ከላይ ቲሸርት ምናምን ሲያደርጉ በቃ ቅልል የሚለብሱ ሰዎች አሉ። አንተ እንደዛ ደስ ይላል? በእንጂ ጉደኛ ዘርጅው ምን አመጣሽ? ወጥሮትሽ የምሬ ነው ደስ አይልም? ወልተኛሽ ከበቃሽ እሺ በጊዜ ነሽ አንቺ ነው እንጂ እኮ ነው ተልተውልኝ አበላት እንዴ አወቅ ማለት ነው። አረፊ በጊዜ ነው የሚልሽ እንዴ? ማለት ማርዬ ተይ እንጂ ቁም ነገር አይደል እንደያዝ ነው። እንዴት መሰለሽ ይሄ በቃ አይደለ እንደ ቀልድ አድርጌ ምናምን እንደዛ ነገር እኮ ነው ያሰብኩት። ለማንኛውም እሺ ግን ቆይ ማርቲ ያው ተመሳሳይ ምናምን የለውም እንዴ? ኦኬ አንቺ ልክ ነሽ፣ እንደዛ አላሰብኩትም ነበረ። ስለዚህ በቃ ዛሬ ልግዛ ልጣና ልክ ነሽ። እንደውም ቆንጆ ሀሳብ ነው። አሁን ወጥቼ ገዛዝቼ እመጣለሁ። እሺ ቆሽ ቆንጆ ገዛለሁ። ቻው ባይ። እሺ ጸጋዬ ጸጋዬ ደግሞ ያመጣው ምርጥ ቤስት ፍሬንድ ትባላለች ማለት ነው። ማርቲ ላይ ዞሽ ደስታሽ በቀር ነው። በቃ አረልጣ
አልጋዬ ከዚህ በኋላ የሰቀቀን የለቅሶ የእንባ የዝምታ የድባቴ ጊዜሽ አልቆ አሁን እንደ ማንኛውም ባለትዳር ፎይ የምንልበት የምንደሰትበት ትሆኛለሽ። ተኝ ገና ነሽ? ስለምቸኩልሽ ገና ነው። ተኝ። ኧረ እንዴ ችግር የለውም። አይ ሰዓቱ ገና ነው ብዬሽ ነው። ቁርስ እኮ አትበላም እያልኩኝ አንድ ቀን እንኳን ሸኝቼ አላውቅም። ችግር የለም የእኔ ቆንጆ። ተኝ። ልብስ ዛሬ ነው የምመጣው። ኧረ እባክሽ። እሺ እንዴት ነው የምትራይ? አመሰግናለሁ። እሺ እንሂድ። ወደ ብልሻለሽ በጊዜ ስለመጣ ሰዓት ስለናቅንቆይ ረስቼው እኮ ነው። እሺ ታበ የኔ ስስት አንቺ ስትንከባከበኝ እኮ ምንም ያልጎድላት ነው። ኧረ ተው ግን አምላኬ፣ ተው ግን መፍትሄ ስጠኝ።
ወይ ልደውልልሽ ስትዘጊ ልደውልልሽ እያልኩ ነበረ። አስመሰልኩታ። አይ ገና ልወጣ ነው እባክሽ። በቃ ልወጣ ነው እየሄድኩኝ ነው ሐኪም ጋር ዌይቲንግ ነው እየደወሉ ነው። በቃ ጸጊ ልሂድና እደውልልሻለሁ። እሺ ጸጊ ይቻላል። ሄሎ ሐኪም ሞላ ደግሜ ደወልኩ። ኧረ ችግር የለም ለራሴ ጉዳይ አይደለ። አይ እኔ አንድ አባት በነፍስ ተይዟል ተብዬ በአስቸኳይ ወደዛ እየሄድኩ ነው። እንዴ እና መቼ አስጨረሽኝ? እኔ ነኝ የሚሄደው። ልጅን ተክቻለሁ። ከአባቱ ተምሮ ስንቱን ፈውሷል መሰለሽ። እንዴ ሐኪም ሞላ የኔ ጉዳይ እኮ ለየት ያለ ነው። አይ አንቺ ልጅ ስንት አስከፊና ከባድ ነገር አለ መሰለሽ በመኖርና በሞት መሀል። እንዴ ሰው ቆሞ ስለሄደ እኮ አይደለም እሱማ። እኔም እኮ ለብሰን ስንሄድ ብዙ ነገር አለ እኮ ሐኪም ሞላ። ትሰሚያለሽ? አሁን ብዙ ነገር ትቼን እያናገርኩሻለሁ። ብዙ ደንበኞች እየደወሉ ነው። ስለዚህ የሁላችሁንም አስተላልፍለታለሁ። እየመጣሁ ነው ብለሽ ደውይለት። እሺ ያው እኔ መፍትሄ ካገኘሁማ እሺ። እኔ ምን ጨነቀኝ። አይዞሽ አይዞሽ፣ እኔን ጠይቂ መፍትሄ ካጣሽ። እሺ አመሰግናለሁ። ጨነቀኝ። እሺ ሰላም በትክክል ሰላም ነው። ሰላም ነው። ካለው እግዚአብሔር ሁሉ መልካም ሁሉ መልካም ሰላም ነው። ምንም አይደለም። ያው እንግዲህ ከባለቤቴ ከጆኒ ችግር ውጪ እግዚአብሔር ይመስገን ሁሉ ሰላም ነው። እሱንም ችግር አትበይው። አሁን አባዬ ያለሽ ነገር ልጅ ከመጣሽ እንደተፈታ ቁጠር። አምጥቻለሁ። እሱማ ግን ለምንድን ነው እሱ እንዳይቀር ፈለግሽው? ዶክተር እኔ እኮ ባለቤቴ ባል ብቻ አይደለም፣ ባል ብቻ እንዳይመስለን ወንድም፣ ሁሉ ነገር የባሎች ሁሉ ባል ጥግ ነው። አሁን ከዚህ ከተፈጠረችው ከትንሽ ነገር ውጪ እዚህ ጋር እንዴ ላቋርጥሽና እሱ የጎደለው ነገር አንድ ሰው ለመኖር እንደሚያስፈልገው እንደ መሰረታዊ ነገር ማለትም ልክ እንደ ምግብና እንደ ውሃ ሁሉ ተፈጥሯዊ ልጅም ዘር የሚቀጠልበት እጅግ በጣም ትልቅና መሰረታዊ ጉዳይ ነው። ያው አንቺ እንዳቀለልሽው ቀላል ጉዳይ አይደለም ልልሽ ፈልጌ ደግሞ ይሄ ነገር ጎሎሽ ለእሱ ያለሽ አመለካከትና ፍቅር አለመቀነሱ የአንቺን ጨዋነትና ጥሩነት ወይም ደግሞ እንዳልሽው የእሱን መልካምነት ያሳያል። እሱማ እኔም እኮ ይሄ ነገር ዕለት ቀን ሲደጋገም ትዳሬ ላይ የምወደው ትዳሬ ላይ ችግር እንዳይፈጥርብኝ ነው እዚህም የመምጣቴ ምክንያት እሱ አይደለም። እንደው አንድ መሰረታዊ ጉዳይ ልጠይቅሽ ከተቻለ። ኧረ ይቻላል። ምን ልታከም አይደል የመጣሁት? የሚያሻውን ጥያቄ ልጠይቅ እንችላለን። እንደው ምንድን ነው የሚባለው ህመሙን የተናገረ መድኃኒት አይገኝለት ማለት ጠይቀኝ። በጣም ደስ የምትይ ቀለል ያለሽ ታካሚ ነሽ። አንዳንዱ እኮ እዚህ መጥቶ ይኮፈሳል ለራሱ ጥቅም። ያው
እኛ ደግሞ የባህል ሐኪምም አይደለን። ከማከማችን በፊት ስለ ታካሚዎቻችን የኑሮ ዘይቤ በደንብ ማወቅ መረጃ ማግኘት ይገባል። እና ያው በሕክምናችን ቅንጣት ታክል እንኳን እንዳትጠራጠሪ 0.00 እንኳን ቢሆን ግን ያለው አለ አይደል ያው የባለቤትሽ የጆን ጉዳይ ይቅርታ ሐኪም እንዳስጨርሰው። እሺ ችግር የለም በቃ ያው ለነገሩ እኮ ነው ዝም ብዬ ነው ይዘሽ ነው ያልኩሽ እንጂ መጥተሻል ነው እንትን ውጤት እደውልልሻለሁ። እሺ አይቆይም አይደል? አይቆይም ግን ትንሽ ብር ማስገባት ይኖርሻል። እሺ አስገባለሁ። ስንት ነው? አባዬ ጋር አውርታችኋል መሰለኝ አይደል? አውርተናል። በቃ ግማሹን አስገባ። አስገቢው። እሺ አመሰግናለሁ። ያልገባኝም እኔ ነኝ እየደረስኩሽ እንዳትገጭ ምንድነው? ጥሩ ጥያቄ ነው ማርዬ። የምታየው ቤት ከቤት ኪራይ ትንሽ ቤት ቤታችን ውስጥ ማለት አልገባኝም። አላመንሽም? ቆንጆ ቤት ገብተን እኮ እንዴ! እንዴት? ቤታችን ውስጥ እኔ አላምንም። የምርህን ነው? እንደሱ ትችላለች። ሻውን የለቀስም ቃሉ ምንም ባደርግ ያጎደልኩብሽን የተፈጥሮ ችግር አይመልስም። ብቻ ግን ዓለም ላይ ያለው መልካም ነገሮች ሁሉ ለአንቺ ለማድረግ ዝግጁ ነው። አሁን ግለጭ ፍትሽ ነው ቤት ገዝተሽ ያንቺ ነው ጆዬ ቤት ገብቶ ሰርፕራይዝ አደረገኝ። ይብላችሁ ድርቅ ያሉት ጆዬ ባሌ ይሄን የመሰለ ቤት ገዝቶ ሰርፕራይዝ አደረገኝ ማለቴ ፌት ያንቺ ሳይነግርሽ ሁላ ነገር እንዴት ብቻው ሊያረግ ቻለ? እልሽ የማውቀው ነገር የለም የተባልኩኝ አይኔን ጨፍኖ እንዳንቺ ይዞ የመጣ ቤት ገዝቻለሁ ማለት ያቃተኝ እንዳንቺ ድርቅ ብዬ ቀረሁ ታልቅሼ። የጆዬ ታውቂው የለ ሱስ የለበት ምን የለበት እኔን ለማስደሰት የማይፈነቅለው ድንጋይ የለም። እሱማ ልክ ነሽ፣ ግን ያው አለ አይደለ። ለማንኛውም እንኳን ደስ አለሽ። ለቀኝ እንጂ ድርቅ ብለሽ ቀረሽ።